ራቁታቸው ናቸው። ምን አስበው ነው እነዚህ ሰዎች ትላለህ? ምን አስበው? ሰማይ ጠቀስ ፎቆች ያሉባትኝ አንዳንድ ደግሞ ሰዎች ኧረ ከዳውንታውን ውጭማ መኖር አልችልም የሚሉበትኝ ሰመር ድምቅ ፍክት የምትል መኪናዎች በጣም ላግጀሪው መኪናዎች የሚታይባትኝ እንዲሁም ሰዎች ደግሞ ራቁታቸውን በሚባል ደረጃ አጫጭር ልብስ ለብሰው የሚሄዱባትኝ ሌላም ካልጋሪ መታችሁ ብዙ የተለየ አርትም እንዲሁ የምታዩባትኝ ካልጋሪ ዳውንታውን ዛሬ ላሳያችሁ ነው። ይሄ የሚሆነው ከኔ ጋር ከቆያችሁ እስከ መጨረሻው ድረስ በጣም የሚያማምሩ በጣም ሰማይ ጠቀስ የሚባሉ ፎቆችንና እንዲሁም ደግሞ አርቶችን በየመንገዱ የተሰሩ ቦታዎችን አሳያችኋለሁ። በመግቢያ ላይ እንዳሳየሁት ከኔ ጋር ሆኖ ይሄ ሰላም ዩቲዩብ ነው። በተለይ ከሌላ ሀገር መታችሁ ዳውንታውን ለመጀመሪያ ጊዜ ካረፋችሁ መኖሪያችሁን እዛ ካደረጋችሁ ሌላ ቦታ ለመኖር በጣም ይከብደዋል። ሰው ያቺ ዳውንታውኗ ነገሮችን ለማሳካት በእግሬ ሄጄ የሆነ ቦታ ጭርስ አድርጌ እመጣለሁ። ድራይቭ ማድረግ አይጠበቅብኝም። ብዙ ነገሮችን ማሳካት እችላለሁ። በቅርብ መሄድ እችላለሁ ይላል። እንዲሁም በዊንተር ታይም ደግሞ ከሌሎቹ ቦታዎች ይልቅ ወይም ደግሞ መኖሪያ ተብለው ትንሽ ከዳውንታውን ወጣ ያሉ ቦታዎች ይልቅ ዳውንታውን ጽድት ይላል። ብዙም በረዶም አይታይበትም እና እሱም ይመስለኛል የሚያስወድደው። በተለይ ዊንተራችን ረጅም ስለሆነ የታወቀ ነው ካናዳ ላይ። ስለዚህ ብዙ በረዶች የለም። መኪናም በጣም ብዙ መኪና ነው የሚዘዋወረው። ስለዚህ በረዶ ራሱ ለመቀመጥ ይቸግረዋል። ቶሎ ይመቅለጥ ነው ያለው። ወዲያውም ደግሞ ያ ዋና ከተማ ስለሆነ ቶሎ ይጠርኩታል ማለት ነው። ለዛም ይመስለኛል ብዙ ሰዎች እዚህ ለመኖር ይመረጣሉ። ለመዝናናትም የተለያዩ መዝናኛዎችም ያሉትም እዚህ ነው። ፓርኪንግ ብቻ ነው የሚያስጠላው። ዳውንታውን መታችሁ የሚያስጠላው ሁለት ነገር ፓርኪንግ እና እንዲሁም ደግሞ የአምቡላንስ ጩኸት ነው። በቃ እዛ ያሉ ሰዎች ለምደውታል። ምንም አይመስላቸውም። ግን ከሌላ ቦታ ለሚመጣ ሰው ከከተማ ውጭ ለሚኖር ሰው ትንሽ በጣም ረብሻ የበዛበት አካባቢ ነው ማለት ነው። ምክንያቱም እነዛ ኖይሶቹ ስላሉ እንግዲህ ከካልጋሪ ላይ ስትመጡ እነዚህ አርቶችን እኔ ማሳያቸው አርቶችን ሰው ሆን ብሎ ጎግል አድርጎ ካልጋሪ ላይ ብመጣ ምን ማየት እችላለሁ ሲል አንደኛው ከሚያሳየው አርት ይሄኛው አርት ነው ማለት ነው። በጣም የሚያምር ሰማይ ጠቀስ የሆነ ፎቅ ላይ ነው የተሰራው። ፎቁ ደግሞ አጠገብ ነው የተሰራው። ፎቁ ራሱ አርት ነው በሚገርም ሁኔታ ከሌሎች እንደምታዩት በጣም ራሱን የቻለ አርት ነው ከጀርባው ያለውና እንዲሁም ደግሞ በጣም ረጅም ነው። መስታወት ነው ሙሉ በቃ ፎቅም አይመስልም አንዳንድ ጊዜ ስታዩትኝና ያምራል። እንደዚህ ስታዩት ዳውንታውንን ብዙ እንደነገርኳችሁ መግቢያ ላይ ብዙ ቦታ እንደዚህ አይነት ነገሮችን አታዩም። ሌሎች ቦታ አካባቢ ማለት ነው። ዳውንታውን ላይ ነው በአንዴ ስብስብ ብሎ በጣም ብዙ ፎቅ በጣም በብዛት ያለው እና እንደዛም ነው ያው ዳውንታውን የተባለው ማለት ነው። ኒሃው ጋይስ እንግዲህ ቻይንኛ የጀመርኩት ቻይና ታውን ስለደረስኩኝ ነው። ያው የቻይና ታውን በዚህ በካናዳ ካልጋሪ አላቸው ትልቅ፣ አሜሪካ ላይም አላቸው ማለት ነው። በሚገርም ሁኔታ ረጅም ዓመት ያቆዩ ናቸው። ታሪክም እንደሚያወራው ረጅም ዓመት 7% የሚሆኑ ቻይናዎች የሚኖርባት አካባቢ ነች። ካልጋሪ ሳትሆን ሌላ ኤድመንተን ማለት ነው። በብዙ ቻይኖች ይኖራል በዚህ አካባቢ ላይ። ብዙን የምታዩት የቻይና ጽሁፍ ነው። የቻይና ምግብ ቤት የቻይናዎች ነገር ብቻ ነው። መኖሪያቸውም አካባቢ ነው። እንዲሁም ደግሞ መዝናኛቸውም አካባቢ ነው። ይሄ ቻይና ታውን ይባላል ማለት ነው። እንደምታዩት ቀይ በቀይ ሆኖ ግን ቻይንኛ ብቻ ነው ጽሁፍ ያለው ማለት ነው። እዚህ ዳውንታውን ላይ ደግሞ የሚገኝ ካልጋሪ ካነሳችሁ ካልጋሪ ታወር ሳትሉ አይታለፍም። ምክንያቱም የካልጋሪ ታወር የካልጋሪ መታወቂያ ነች ማለት ነው። ስለዚህ እሱኛው 360 ዲግሪ የሚዞር ነው። 191 ሜትር ነው ወይም 627 ፊት አለው። ውስጡ ሬስቶራንት አለ፣ ሌሎችም ነገሮች አሉ። ዲቴል እንድሰራላችሁ ሞር ማወቅ ከፈልጋችሁ ኮሜንት ላይ አሳውቁኝና I'm happy to make it. Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit and the coffee ain't hit yet, damn ain't that great. I don't wanna go to work cause my boss is a jerk and I'm not even that paid. I need a change in my life cause I don't feel alive and there's nothing that makes me happy. Hold my beer for a minute, I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel like I'm winning.
and this is just the beginning. I need a big ሌላኛው ምክንያት ደግሞ ዳውንታውን የሚያስኬዳችሁ እንደዚህ የሚያማምሩ ቦታዎች መናፈሻዎች ቁጭ ብላችሁ የምትዝናኑበት አየር የምትወስዱበት ወክ የምታደርጉበት መኪናዎቹን ያያችሁ ደግሞ የምትዝናኑበት እንዲሁም ውሃ ያሉ ሊኮች አሉ እነሱን ሁሉ የምታዩባቸው ነው ይሄ አሁን ምንም ይከፈልበት ነገር የለም ሄዳችሁ የተቀመጠ ወንበር አለ እዛ ላይ ሄዳችሁ ሪላክስ ያደርጋችሁ ከተማውን ያያችሁ ቁጭ ብላችሁ መዝናናት ትችላላችሁ ጥሩ አየር አለ ጥሩ አየር እንደ ሰመር ላይ ሲሆን ማለት ነው ጥሩ አየሮችን ይወስዳችሁ ዘና ፈታ ፈሽ ፏ ማለት ትችላላችሁ በነፃ ቡናችሁን ይዛችሁ ማለት ነው Zulu abangane bami bonke bayahamba nami sizodansa kuze kuze akukho lutho midnight cruise umsimbo yangaka soma ngithi woza wena uthi yebo yebo siphezulu phezulu aykhona lazo siyashisa shisa kufuthumale phansi kufuthumale midnight groove akekole መሃል ከተማ ላይ በሚገርም ሁኔታ ይሄን አርት ይልኝ በጣም ስለገረመኝ ላሳያችሁ ብዬ ነው በዚሁ ማለት ነው ያቸው ሰዎቹ ራቁታቸው ናቸው ምን አስበው ነው እነዚህ ሰዎች ተላላለ ምን አስበው ነው ያቸው ማርያምን ራቁታቸው ናቸው ሰዎቹ አንደኛው በዚህ ጋር ያቸው ሴት ወንድ ሆነው እንዴ እንደሆነ ነው ምንም አልገባኝም እንግዲህ አርት አይዲያ ያላቸው በጣም ረጅሞች ናቸው ደግሞ በሚገርማችሁ ሁኔታ ያቲ ራቁታቸውን በቃ ያደረጓቸው በዚህ ጋር እናት በጎን ልጅ ተሸክማለች ታያችኋለች ወይ ጉድ የሰው ልጅ እኮ አይጠበበው እውነት በጣም ነው የሚያምረው ረጅም በጣም ረጅም ነው በጣም ረጃጅም ሆኖ ይት ስላስገረመኝና በጣም የሚያምር ነገር ስለሆነ ላሳያችሁ ብዬ ነው እንግዲህ ያው እኔ የአርት ብዙ አይዲያው ስለሌለኝ አርት የምታውቁ ሰዎች እንደምታብራሩልን ወይ ደግሞ በኮሜንት እንደምትጽፉልን ተስፋ እናደርጋለን ማለት ነው ዳውንታውን ያው አሁን ሰመር ስለሆነ በጣም ረሽኝ ነው ያለው ሰው ብዙ ነው ወክ ያደርጋል በእንደዚህ ብዙ ጊዜ አይገኝም እንደዚህ ወክ የሚያደርግ ሰው ድጋሚ አሁን ከስራ ሰው እየወጣ ነው ደግሞ እና በጣም ብዙ መኪና ነው ያለው እናንተ ላይክ ማድረግ እናንተ ሼር ማድረግ እናንተ ኮፒ ማድረግ ለኔ በጣም ይጠቅመኛልና አልጎሪዝሙ ለብዙ ሰው እንዲያሰራጭልኝ ላይካችሁን አትንፈጉኝ ይላልው በሌላ ቪዲዮ መጣለው ወዳችኋለሁ ማለት